እና ወገኖቼ ማን ነው እንደኔ በቤተሰቡ ስለሌለኝ 14 ዓመት ሰርቼ ባዶ እጄን ስቀርብ በእናቴ ሳይቀርብ በእህቴ ሳይቀርብ በወንድሞቼ ተገፍቼ ያለምንም ጥፋቴ በፖሊስ ተይዤ ተደብድቤ ታስሬ በሀገሬ በተወለድኩበት ተዋርጄ ማንም እንዳያስጠጋኝ አድርገውኝ ፍትህ አጥቼ አረብ ሀገር ላይ የምትኖሩ እህቶቼ ይሄን ቪዲዮ እስከ መጨረሻው አዳምጡ። ሳትሰሙ አትለፉ። እስከ መጨረሻው ስሙ፣ ይጠቅማችኋል። ዛሬ ይችን እህታችንን ይዤላችሁ የመጣሁት አንድ ነገር ልበላችሁ ውድ ቤተሰቦቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ፣ እንዴት ናችሁልኝ? እንግዲህ ሁላችንም አረብ ሀገር ስደት ላይ ብዙ ጊዜ ቆይተናለን ግን ብዙዎች ገንዘባቸውን አተው የሚያለቅሱ አሉ። ብዙዎች ቤተሰቦቻችንን አተን ደግሞ ምናዝንም እንተክዛለን። እና የዛሬው ርዕሴ የልጅቱ ጉዳይ በጣም ያሳዝናለን። ረጅም ዓመት አረብ ሀገር ላይ ለፍታችሁ መታችሁ ሀገር ላይ ስትገቡ ምንም ነገር አለመኖር በጣም ከባድ ነው። እንኳን አይደለም ቀርቶ ሳይኖራችሁ ኑሯችሁ ራሱ አገራችሁ ላይ ለመኖር ወላሂ በጣም እናንተ ወፍራችሁ ለመክሳት ለመጥቆር በቃ የሆነ ነገር ለመሆን ኢትዮጵያ መምጣት በቂ ነው። እናንተ አረብ ሀገር ላይ ስለወፈራችሁ ወፈርኩ ምናምን ኢትዮጵያ ስትመጪ እናቴ በአንድ ቀን ነው የምትወልቂውና እኔ ዛሬ በዚህ ቪዲዮ ላይ አንድ ነገር ማለት የምፈልገው ምንድነው እህታችን አዎ በጣም ታሳዝናለች። ግን በየቤቱ ስንገባ ደግሞ የተለያዩ የሚያሳዝኑ ነገሮች አሉ። እኔ ከራሴ ልምድ ወይንም ደግሞ ከራሴ ካጋጠመኝ አንድ ነገር ማለላችሁ ምን ነገር የሚኖረው ቤተሰቦቼ ወደ አረብ ሀገር ስወጣ እኔ ገና የ14 ዓመት ህፃን ነኝ ማለት ግንቦት 21 14 ዓመቴን አንድ ብዬ ሰኔ አንድ ቀን የመጀመሪያ ስደት የወጣሁባት ቀን ገና 14 ዓመቴን ጨርሼ 14 ዓመቴን እንደገባሁ ነው የመጀመሪያ ስደት የወጣሁትና ወደ ስደት ስወጣ ማንኛውም ሰው ሰርቶ እንደሚቀየረው እናት አባቱን እንደሚለውጠው ማንኛውም ሰው ሰርቶ ለቤተሰቦቹ እንደሚኖረው እኔም ለመጀመሪያ ጊዜ ስወጣ የእናቴን ጓዳ አይቼ የእናቴን ቤት አይቼ እናቴን ለመርዳት አባቴን ለመርዳት ነው የሄድኩት። እህቶቼ እኔ ስወጣ ገና ህፃን ነበሩ። የ2 ዓመት የ1 ዓመት የ3 ዓመት እንደዛ አካባቢ ነበሩ እና ያኔ አያውቁኝም፣ እነሱ አያውቁኝም፣ እኔ ግን አውቃቸዋለሁ ያው እኔ ትልቅ ስለሆንኩ እና ስወጣ እንደነገርኳችሁ ገና ህፃን ነኝ። የዛን ሰዓት ስሄድ ሁሉም ሰው እንዴት ላካችኋት የሚል ቤተሰቦች ላይ ጓህ ይላሉ። ሆኖም ግን እኔ ደግሞ የእናቴን ጓዳ ስለማቅ እናቴ ላይ ያለው ችግር እንዲቀረፍላት ስለምፈልግ በዛን ሰዓት ለእኔ ትልቅ ሴት ነኝ እና ደግሞ የዛኔ እርሜ እንዳሆኑ ስንት ዓመቴ ምናምን ብሎ የሚባልበት ሰዓት አይደለም። ወጥቼ ሲሄድ ማለት ነው የተወሰነ ጊዜ እንደሰራሁ አመመኝ። ወደ ኢትዮጵያ ተመለስኩ። ድጋሜ ደግሞ አሁንም ወደ ኩዌት አቀናሁ። ኩዌት 2 ዓመት ሰራሁ። መልሼ አሁንም ወደ ኩዌት ሄድኩኝ። ልክ የሁለተኛው የሶስተኛው መንገዴ ላይ ያው ያሰብኩትን አሳክቻለሁ ማለት አይደለም፣ ገና እየጀመርኩ ነው። ከበፊት ብዙ ችግሮች ነበሩ። እነዛን እያስተካከልኩ እየተሻሻልኩ እያሻሻልኩ ነው እና ልክ በገባሁ በ5 ወሬ እናቴን አጣኋት። አረብ ሀገር ላይ በገባው የሶስተኛው ምላሽ ወደ አረብ ሀገር በሄድኩበት በተመለስኩ በ5 ወሬ እናቴ ተረዳሁ። ከዛ ወደ 13 ዓመት አረብ ሀገር ላይ ቆየሁ። 13 ዓመት ቆይ ግን እናቴ እንዳለመኖሯ እንደ እናት ሆኜ እህቶችን ሳሳድግና እህቶችን ስረዳ ነው የቆየሁት። አልሐምዱሊላህ። ግን እዚህ ቦታ ላይ ስታዩኝ ዛሬ ደስተኛ እንዳልመስላችሁ ወደ አረብ ሀገር እነዛ 13 ዓመት ያህል ቆይቼ ሰርቼ እህቶችን አሳድጌ እህቶችን ማደጉ ለአረብ ሀገር ደረሱ፣ ሁላቸውም ሄዱ። እኔም ወደ ኢትዮጵያ መጣሁ። ወደ ኢትዮጵያ ስመጣ ግን እውነት ለመናገር በጣም እህቴ ዛሬ ገንዘብ አታ ነው የምታለቅሰው። እኔ ደግሞ ቤተሰቦች ያለመኖራቸው በጣም ውስጤ ተሰብሯልና ምን ልላችሁ ፈልጌ መሰላችሁ ዛሬ እዚች እህቴ ጉዳይ እሷ በጣም ቤተሰብ እያላት እያለቀሰች ነውና መጣሁ። ስመጣ ደግሞ አንድ እህቴን አገኘሁ። ከዛ እሷ ተቀበለችኝ። ያም ሆኖ ቤቱ ባዶ እና ያደርኩት ብቻዬን ያደርኩት፣ ሰው የለም፣ እናት የለችም። የዛን ሰዓት ለኔ በጣም ከባድ ሀዘን ነበረ። ብቻዬን አደርኩኝ። ጎረቤት አላቅም፣ ቤተሰብ አላቅም። ምክንያቱም ሰፈር ገና ህፃን ልጅ ነበርኩኝ። ጎረቤት ደግሞ አዲስ ሰፈር ናቸው፣ ቤተሰቦች አላቃቸውም። ከዛ ወደ
3-4 ቀን ተቀመጥኩኝ። የተወሰነ ቀን እንደተቀመጥኩ ትንሽ እህቴ ከሳውዲ አረቢያ መጣች። ለአንድ 15 ቀን አካባቢ መጣች። ሁሉም ጠቅልለው ሄዱ ወደ አረብ ሀገር። ዛሬ እኔ እዚች ቦታ ላይ ስኖር ብቻዬን ነኝ። እህቶቼ የሉም፣ እናቴ የለችም፣ ጎረቤቶችን አላቃቸውም። ስመጣ ወደ አረብ ሀገር ስመጣ ለ15 ቀን ወይንም ለ1 ወር ብዬ ነበር የመጣሁት። ነገር ግን ነገራቶቹ በጣም የተበለሻሹና ደግሞ ያልተስተካከሉ ነገሮች ስለነበሩ እነዛን ነገር ላስተካከል ነበር የመጣሁት። አልተስተካከለልኝም። እስካሁን ድረስ እየኖርኩ ነው እና በጣም ንገራችሁ፣ እኔ በጣም የሚከፋኝ ነገር ትናንትና ገንዘብ ብዬ ነበር አረብ ሀገር ላይ የወጣሁት። የዛሬው ቪዲዮ በጣም ያስተምራችኋል ብዬ አስባለሁ። ትናንትና ገንዘብ አጥቼ ነበረ ቤተሰቦችን ለመርዳት የሄድኩት። ዛሬ ደግሞ ገንዘብ እያለ ቤተሰብ የለኝም፣ ብቸኛ ነኝ። ማከረው ጠይቀው ቢከፋኝ ቢያመኝ በወዲቅ ማንም የሚያቅም የለም። አባቴ ያለ አባቴም ደግሞ ወንድ ነው። ውሎውን ከተማ ውሎ ይመጣል። ማታ እንደማንኛውም ሰው ገብቶ ይተኛል። ጧት እንደማንኛውም ሰው ወጥቶ ይሄዳል። በምንም አንገናኝም እና በጣም የሆነ ታውቃላችሁ ውስጤ ላይ በጣም ሀዘን አለ። በጣም በቃ የማይወጣ ህመም አለ። የማይመለስልኝ ጥያቄ አለ። ትናንትና ድህነታችንን ነበረው የበታተነን። እናቴን እንዳጣ ያረገኝ፣ እናቴን እንዲያልቀብር ያረገኝ ምን ነበር? ድህነት ነበረ። ዛሬ ደግሞ ከድህነት የተሻሻለ ቦታ ላይ ደረስኩ ብዬ ስመጣ ደግሞ ቀየው ባዶ ነው፣ ሰፈሩ ባዶ ነው። ያለ እናት ያለ እህት አረብ ሀገር ላይ በጣም ብቸኛ ነኝ። ረጅም ሰዓት ብቻዬን ነው የምሰራው። ጃዛ ቤት አልወጣም። የማውቀው ሰው የለም እና በጣም በብቸኝነት ራሴን በብቸኝነት ገለል አድርጌ አረብ ሀገር ላይ የኖርኩት ሰው ነኝና ምን ልላችሁ ፈልጌ መሰላችሁ እህቶቼ፣ ይህች እህታችን ዛሬ ገንዘብ አታ ነው የምታለቅሰው። እኔ ደግሞ ቁጭ ብዬ ሳለቅስ የምውለው ምንድነው የእናቴ ያለመኖር፣ ብቸኛ መሆኔ፣ የመጣሁበት ጉዳይ ለመሰካካቱ፣ በቃ ገንዘብ ብዬ ወጥቼ ቤተሰብ አልባ መሆኔ በጣም ውስጤ ይቆስላልና እኔ ልላችሁ የምፈልገው እህቶቼ አረብ ሀገር ላይ ያላችሁት እንግዲህ እንደ በፊቱ ማርጋህ አትብላ እንዳሁኑ ማርጋህ አትብላ የሚባል ነገር አለና ስትወጡ እንደ ድህነታችሁ ስትመለሱም ደግሞ እንደ ማግኘታችሁ ሆናችሁ ሀገራችሁ ላይ ገብታችሁ ለመኖር ሞክሩ። ምክንያቱም ብቻችሁን ሆናችሁ ስታስቡ፣ ብቻችሁን ሆናችሁ ስታለቅሱ፣ ብቻችሁን ሆናችሁ ስትከፉ የውስጣችሁን የሚያዳምጥላችሁ ሰው የለም። አይዞሽ የሚልሽ ሰው የለም። የሚገድፍሽ፣ የሚጠይቅሽ፣ የሚጠራሽ ጓደኛ የለም። ሀገራችን ስትመጡ ሀገራችን በጣም ያሳዝናለን። መኖሪያ ሳይሆን ሀገራችን ላይ በቃ በዱ በቃ ልቀቁ የሚላችሁ በጣም አይምሯችሁ የሚነካበት ቦታ ማለት ኢትዮጵያ ላይ ነውና ሌላችሁ የምፈልገው እናት አስቀምጣችሁ አባት አስቀምጣችሁ ቤተሰብ አስቀምጣችሁ ወጣችሁ ስትመለሱ ቤተሰብ ባዶ ለሆናችሁ አላህ ያጽናችሁ። ሌላ ምንም ማለት አላህ ያጽናና። ነገር ግን እናትና አባቶቻችሁ እያሉላችሁ እህትና ወንድሞቻችሁ እያሉላችሁ በቃ ይሞላል ስትሉ አይሞላም። ሞልቶ አያውቅም። እኔ ስመጣ ሞልቶልኝ አይደለም የመጣሁት፣ ብቻ ማስተካከል ያለብኝ ጉዳይ ስላለ ነውና ቤተሰቦቻችሁ ሳሉላችሁ ደስታችሁንም ሀዘናችሁንም ማጣጣም ትችላላችሁ። ሁለተኛ እኔ ከአሁንም በፊት ደጋግሜ ቪዲዮ ሰርቻለሁ። ገንዘብ በሰው ስም ያላችሁ ገንዘባችሁ በእጃችሁ ያለ አይደለ መታችሁ ገንዘባችሁን በእጃችሁ ብታረጉ ይመረጣል። ምክንያቱም በጣም ፈተናው ከባድ ነው። በጣም ረጅም ጊዜ 5 ወር ያህል እስካሁን ድረስ እኔ ወረቀቱ ይችላል አልገባሊ ብሎ እየወቀጠኛለሁ። የቤቴ ጉዳይና የቦታዬ ጉዳይ ነውና ስለዚህ እኔ ልላችሁ የምፈልገው ዛሬ ይዤላችሁ የመጣሁት ርዕስ በጣም እዚህ ጋር አንዳንድ ሰዎች አላችሁ ለምንድነው በፎቶ ቪዲዮ የምትሰሩት ትላላችሁ። እኔ በፎቶ ቪዲዮ የምሰራው ለምን ታውቃላችሁ? በጣም ሀዘኔ ስለሚበዛ ውስጤ ላይ ቁስለት ምናምን ነቀፊቴ ላይ እንደምታውቁት በጣም ብዙ ጠባሳዎች ታያላችሁና በጣም ስለማለቅስ ስለሚከፋኝ እንደዚህ በቃ ደግሞ ቤት ውስጥ ቁጭ ብዬ ቆይቼ ወጥቼ ውጥት ስለሚመታኝ ፊቴ በቃ የሆነ ነገር ሰው ቪዲዮ ለመስራት አልፈልግም። በቃ ፊቴን ሳይው ደነግጣለሁ። አረብ ሀገር ስመጣ እንደዛ አልነበርኩም። አሁን ግን በጣም ከስቻለሁ፣ በጣም ጠቁሬያለሁ። በቃ የሆነ ነገር ፊቴ ላይ ብዙ ቁስሎች አንድም ቀን ወጥተውብኝ የማያውቁ ጉብሮች በጣም ፊቴ ላይ በጣም ብዙ ነገር ወጣ። ግን ያ ለምንድን ነው የሆነው? ውስጤ ላይ የሚሰማኝ ስሜት፣ ውስጤ ላይ የማዝነው ሀዘን ወደ ፊቴ ላይ ነው የሚገለበጠው እና እኔ ለዛ ነው ቪዲዮ መስራት የማልፈልገው የማልወጣው እንጂ ብዙ ጊዜ ኮሜንት አነባለሁ። አንዳንድ ሰዎች ትሰርቡኛላችሁ፣ ለምንድን ነው በፎቶ ቪዲዮ የምትሰሪው? ፎቶ ማስታወቂያ ነው እንዴ? እኔ የምፈልገው ዋናው ርዕሴ
የምለቀው ቪዲዮ ርዕሴ መሰማቱን ነው እንጂ የምፈልገው የኔ ቪዲዮ መውጣት አለመውጣት አይደለም። እና ላችሁ የፈለኩት እንግዲህ ዛሬ በቃ ባላችሁ ነገር ተደሰቱ። ቤተሰብ ያላችሁ ደግሞ ታሉላችሁ። ቢከፋችሁም ቢያማችሁም ቢደክማችሁም ቢቸግራችሁም ቤተሰብ ያለው ሰው ቤተሰብ ከሌለ ይሻላልና ይሄን ነው የምላችሁ። ራሳችሁን ጠብቁ። በያላችሁበት ቦታ አላህ ሱብሃነሁ ወተዓላ ይጠብቃችሁ። ወዳችኋለሁ፣ አከብራችኋለሁ። ውዶቼ ማሮቼ ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። እስከ መጨረሻው ድረስ አዳምጡት። ይሄን ቪዲዮ ሳታዳምጡ አትለፉ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።